እውነተኛ ነብይነት ስብዕናና ማንነት ለማስረዳት እስቲ ሰለሞንን ሲጀመር ሰለሞን ነብይ አይደለም በክርስትናው። እስቲ ከዳዊት ከሙሴ ጋር እናነጻጽር እስቲ። የነዚህ ሁሉ መደምደሚያ ነው ተብለን፣ የነዚህ ሁሉ መጨረሻ ነው ተብለን፣ ማጠቃለያ ነው ተብለን፣ የበላይ ነው ተብለን እና በዛ መልኩ ቢሆን አሪፍ ይሆናል ብዬ አስባለሁ። ታንኪዩ በጣም ሲሶ። እሺ ለዲያቆን አንድ ሀሳብ ልስጣቸውና ለዲያቆን ግን በዚህ ይቀጥላሉ። ረያን መቀጠል የሚፈልገው ነገር አለ። ሲሶ አንዴ አይላ አንድ ሀሳብ ሰጥተሻል። አንዴ ሲሶ ፈቅዶልኛል። አንዴ እያየ ዲያቆን የጠየቀው ጥያቄ አለ ክሊር ላድርግ። እሺ ያው የተከበሩ መዝሙር ነበረ። አይላ አንዴ ቆይ ታላቁም ሀሳብ ነበረውና የሱንም አንድ ላይ አድርገሽ መልሽልን ፕሊዝ። እሺ ችግር የለም መልስላችኋለሁ። አሁን የመዝሙር እሺ የዲያቆን ነጥቦቹን ችግር የለውም። እሺ አንድ ሀሳባችሁን የእናንተን አድሬስ ላድርግና ከዛ የታላቁንም አድሬስ አድርጋለሁ። ስቴፕ ባይ ስቴፕ እንዲሆን ማለት ነው። ኢንተርቪው የተደረግሽ እኮ አይደለም ሀቢብቲ። ሲሶ መዝሙረ ዳዊት የሆነ ያነሱት ጥያቄ ነገር አለና እሳቸውን ልመልስና ታላቁ ደግሞ ትጠይቀኝና ያንተንም አድሬስ አደርግልሃለሁ። እሺ ኦልሬዲ አንድ ክርስቲያን ስላወራ አንድ ሙስሊም ያውራና እድል እንስጣትና አይላ ከዛ ወደ ታላቁ እንሄዳለን። አይላ እሺ ሀሳብሽን ስጡ። ቴንክ ዩ። እሺ የመጀመሪያ ያነሱት ነገር መምህር መዝሙረ ያሬድ ያነሱት ሀሳብ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን የነሱን እውነተኛ ነብይነት ፕሩቭ ማድረግ አትችሉም ወይ? እነ ሰለሞን እነ ዳዊት እነዛ የሚፈሩ ነቢያቶች ካልተነሱ የነሱን ፕሩቭ አታደርጉም ወይ ብለዋል። እኛ አሁን እኔ ስለ ነብዩ ሰለላሁ ዐለይሂ ወሰለም ጥሩ አባት እንደነበሩ፣ ጥሩ ጀግና የጦር መሪ እንደነበሩ፣ ጥሩ ባል እንደነበሩ፣ ጥሩ ጓደኛ እንደነበሩ ነን ሙስሊም ስኮላር ከሆነ ማስረጃ ማምጣት ታቅቶኝ አይደለም። ነገር ግን እናንተ እየጠየቃችሁ አይደለም። እየጠየቅን ነው የምትሉ ከሆነ ችግር የለም። ጥያቄ ታደርጉትና ነብዩ መሐመድ እውነተኛ ነብይ ናቸው ወይ ትሉንና እውነተኛ ነብይ ናቸው ብለን ራሳችን ቁርአን ላይ ቆመን እንመልስላችኋለን። ጥያቄ ሲሆን ማለት ነው። ግን እናንተ እዚህ ጋር ምንድነው እየተደረገ ያለው? ንጽጽር ይባላል። ንጽጽር እርስዎ ካልገባውት ምናልባት ያው ትልቅ ስለሆኑ ይገባውታል ብዬ ተስፋ አደርጋለሁ። ሰውና ሰው ሲነጻጸር ራሱ የሆነ ነገር ከሆነ ነገር ነው እንጂ አንድ ነገርን ብቻ አይነጻጸርም። ብቻው ከምንም ነገር አይነጻጸርም። መጨረሻ ነብይ ተብለው እንዴት ነው ከዳዊት ጋር የምታነጻጽሯቸው? ነብይ ስለቀደመና ስላልቀደመ መጨረሻ ነብይ ስለተባለና ስላልተባለ እንዴት ይነጻጸራል አይባልም። ሙሴና ኢሳ አሉ። እነሱ ሙሴ ከኢሳ ይቀድማልና አይነጻጸሩም ሁለቱም አይባልም። ነብዩ መሐመድ እንደሌላው ነብይ ናቸው ብለን እናምናለን እኛ ማለት ነው። እንደ ቁርአን ጥያቄ ከሆነ ኮምፓራቲቭ ከሆነ ግን እኔ ለመዝሙረ ዳዊት ሳስረዳቸው ነብዩ መሐመድ እውነተኛ ነብይ ናቸው እንዴ አይላ ቢሉኝ አይጠይቀው ነው መዝሙረ ዳዊት። ስለዚህ በራሴ ቁርአን ላይ ቆሜ መልስላቸዋለሁ። ንጽጽር ከሆነ ግን ለመዝሙረ ዳዊት ሳስረዳቸው ኦኬ መዝሙረ ዳዊት እኔና ለምን የነቢያትን መስፈርት እንያዝና ነቢያትና እርስዎ ነብይ ነው የምትሉት አካል ምንን ሲያሟላ ነው ነብዩ መሐመድ ለምን አላሏቸውም ብዬ ንጽጽር አድርገዋለሁ። ከዛ የነብዩ ሰለላሁ ዐለይሂ ወሰለም እውነተኝነትን በዛው ይገለጻል። ከዛ እውነት የባይብል ነቢያትስ ነብይ ለመባል ይበቃሉ ወይ የሚለው ነገር በዛው ይገለጻል። ሁለት ነገር እንማራለን። ሁለት ነገር አነጻጽረን የትኛው ደግሞ ትክክለኛ እንደሆነ እናውቃለን። ንጽጽር የሚባለው ያ ነው። እንዳላችሁት ግን እኛ ነብዩ መሐመድ ላይ ብቻ ነው ማውራት የምንፈልገው የባይብል አሁንም ቢሆን ነገም ቢሆን አትንኩብን የምትሉ ከሆነ ግን ጥያቄ አለን በሉ። ንጽጽር እንፈልጋለን ሳይሆን ጥያቄ አለን። የነብዩ መሐመድ ነብይነት ላይ ጥያቄ አለን። እባካችሁ ጥያቄያችንን መልሱልን ትሉና ቤታችን መታችሁ ትጠይቃላችሁ። ንጽጽር እንፈልጋለን ተብሎ ግን ነብዩ መሐመድን ከነብዩ መሐመድ ጋር አናነጻጽርም። ገባችሁ አይደለ? አይነጻጸርም። ጥያቄ ግን ይመለሳል። ንጽጽር ካላችሁ ግን የፈራቻቸውን ችግር አለበት። እሺ ይከለክላችኋል። ሳወራ ይቀጥል። እሺ ታላቁ ጨርሰሻል እኮ በቃ የምታወሪው ነገር እኮ በቃ አልቋል። ጨርሰሻል እኮ ንጽጽር ነው መሆን ያለበት ነው ሀሳብሽ አይደለ? በጣም አዛረግሽን እኮ አንድ አይነት ሀሳብ እያወራሽ። ስለዚህ አሁን እዚህ ጋር የተጻፈው ርዕስ ግልጽ ካልሆነ ሲሳይ ምን ማለት ፈልገ ነው የሚለው መጠየቅ ነው። ሲሳይ ነው አይደለ ጽፉ እየገቡ ከዛ ውጪ ንጽጽር እኛ ሀሳቡን የምንረዳ ሰዎች ወይም ደግሞ ሳናውቅ ቀርተን ምናምን አይደለም። ጥያቄው የብሉይ ኪዳን ነቢያትም እናንተም ነቢያት ናችሁ ብላችሁ ታምኑባቸዋላችሁ። የእነሱ ነብይነት ላይ ጥያቄ የላችሁም። እኛ ግን መሐመድ ላይ ጥያቄ አለን።
ሁላችንም በጋራ የምንቀበላቸው ነቢያት አሉ። ሙሴ፣ ኤልያስ፣ አብርሃም ወዘተርፈ ብለን የምንጠራቸው ማለት ነው። ስለነዚህ ሁለታችንም እነዚህን የምንቀበል ከሆነ እና እኛ የእናንተ የመጨረሻው ነብይ ነው የምትሉት መሐመድን እኛም አንቀበለው ከሆነ ዜርፎር የሚያወያየን ያለያየን ነገር ነው እንጂ አንድ ያደረገን ነገር መሆን የለበትም። ኦኬ። ስለዚህ ሙሴ ነብይ ነው ወይ ተብሎ ጥያቄ አይደለም እየተነሳ ያለው፣ ወይም ደግሞ የሙሴ ሰብዕና ምን አይነት ነው ተብሎ አይደለም ጥያቄ እየተነሳ ያለው፣ ወይ የመሐመድ ሰብዕና ተብሎ አይደለም ጥያቄ እየተነሳ ያለው፣ ወይም ሌሎች ነቢያት አይደለም ጥያቄ እየተነሳባቸው ያሉት። ጥያቄው መሐመድ ላይ ነው፣ ሰብዕናው ላይም አይደለም፣ ሌላ ነገርም አይደለም። ጥያቄው ምንድነው? ነብይ ነው ወይ ነው ሲጀመር። ቫሊድ የሆነ ፕሮፊትሁድ አለው ወይ? አዎ፣ ሁላችንም እንደምንቀበላቸው እንደ ሙሴ፣ እንደ ኤልያስ፣ እንደሌላው ትክክለኛ ነብይ ነው። ማስረጃ ይሄው ሁላችንም ነው የምታሳዩን እንጂ እዚህ ጋር እንትን አለ ነብይ አለ፣ እዛ ጋር ደግሞ ነብይ አለ። ስለዚህ ሁለቱ ነቢያት እንዴት ይታያሉ? that's not the point። ማንቀበለው ነብይ አለ፣ መሐመድ ነብይነቱን አንቀበልም። ስለዚህ እኛ ስለማንቀበል እናንተ ደግሞ ትክክለኛ ነብይ ነው ብላችሁ ስለምታምኑ አይ በዚህ በመጽሐፍ ቅዱስም ሄዳችሁ በቁርአንም ሄዳችሁ እኔ እኮ ታላቁ this is by itself ኮምፓራቲቭ እኮ ነው፣ እውነትና ውሸት ነው። አሁን እኮ ኮምፓራቲቭ ማለት እኮ እውነትን ከውሸት አይደል ኮምፔር የምናደርገው። አይ ነብዩ መሐመድ እውነተኛ ነብይ ነው ብለው የሚያመጡ ሰዎች አሉ። አይ ነብዩ መሐመድ ደግሞ እውነተኛ አይደለም ብለው የሚናገሩ ሰዎች አሉ። ጨርስና እድል እናገኘኛ አንዴ። እሺ ቀጥልሽ ታላቁ። ይሄ ኮምፓራቲቭ ነው ለረያም አይላም። ከዚህ በላይ ኮምፓራቲቭ የለም። በደርግ ጊዜ ያሉ እንትን ኮሚቴ በዝቶ ኮሚቴ የሚቀንስ ኮሚቴ ተቋቁሞ ነበር አሉ። ስለ ውይይቱ ስንወያይ 2 ሰዓት ሞላ። ውይይቱ ገና ነው። ስለ ውይይቱ ግን ውይይት ላይ ነው። ተረዳ እጭ ሲሳይ አንድ አጭር ጥያቄ አለኝ። ካልሆነ እንተዋለን። እናንተ ሙስሊሞች ነብዩ መሐመድ እውነተኛ ነብይ ናቸው። ቆይ እኔ የውይይት እንትን ላስቀምጥ ከዛ ታወራለህ አንተ። ለእኔ ልናገርና ታወራለህ። ቀጥል። ቅድም መልሼልሃለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው። ለዓለማት የተላኩ ነብይ ናቸው። እውነተኛ ነብይ ናቸው። ማንም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያፍር ሙስሊም የለም። እውነተኝነታቸውን ከቀደሙ ነቢያት አንጻር ጀስቲፋይ ልታደርጉ ትችላላችሁ? አትችሉ? እንችላለን። በሱ ደግሞ የሚዋይ አንዴ እባክህን እኔም ላውራበት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቻልክ እባክህን ኮሜንት የሚሳደቡትን ወይ ሚውት አድርግልን ወይ ደግሞ እንትን አድርግ። ኮሜንት ገለልተኛ ቤት ስለሆነ የትኛውንም ቤት እምነት መጥፎ ነገር ፕሊስ አትጻፉ። ኮሜንቱን ሚውት አድርግ ከቻልክ። እስቲ ዝጋው። እስቲ ኮሜንቱን ከምናጠፋ እንትን እኮ ነው። ሁለቱም ስድብ ነው። የዓለም ነብይ ናቸው የሚለውም ስድብ ነው። እዚች ጋር ዓለም ነብይ ናቸው የሚለ ስድብ እንዴት ነው ስድብ የሚሆነው? ማን አንተ ጋር ኮሜንቱን አጥፍቼልሃለሁ። እኔ ነኝ ያጠፋሁት። ኮሜንቱን የሚመልሰው በቃ ኮሜንቱን አጥፍቼልሃለሁ። በቃ እሺ፣ ቴንኪው። ሐሳቤ ላስቀምጥ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነቢያት ወይም ማን ነው በመጽሐፍ ቅዱስ ነቢያት መስፈርት ተመዝኖ እውነተኛ ነብይ አይሆንም ብሎ የሚዋይ አንድ ክርስቲያን ካለ ይዋይ። አይ አንዋይም በዚህ ርዕስ እናፍርባችኋለን የምትል ከሆነ እኔ አሁን ልክ ቢወጣለሁ። አይላም ከቻለች ትወርዳለች። እንጨርሳለን። እሺ አንድ ጥያቄ ልጠይቅ። አቅድም ያሬዱ አንስቶ ነበር እንዴ አንተ ነብይ እሱ ተመልሶለታል። መልሳለታለች። ልጠይቅ ረያ እንዴ ለማውራት ብቻ አይደለም። አንተ ለምሳሌ ተበርዟል ባልኮ መጽሐፍ ቅዱስ እንዴት ነብዩ መሐመድን ጀስቲፋይ ታደርገዋለህ? አንተ ታምንበታለህ። ከአንተ ጋር ነው እየተወያየው ያሉት እንዴ እኮ በእኔ አንተ ተበርዟል ባልኮ መጽሐፍ ቅዱስ የአንተን ነብይ እንዴት ጀስቲፋይ ታደርገዋለህ እኮ ነው። ምክንያቱም አንተ ታምንበታለህ። አንተ ስለምታምንበት ያንተ መስመር ክርስቲያን ናቸው። በእኛ መጽሐፍ ቅዱስ ጀስቲፋይ ሲደረጉ ነብዩ መሐመድ ክርስቲያን ናቸው አላልኩም። ሲጀመር ነቢያቶች ክርስቲያን ሆነው አያውቁም። በእኛማ ጀስቲፋይ ከተደረጉማ ከእንትን ሙስሊም አይሆኑማ።
ስለዚህ አንተ ብቻቸውን ቆይ እሱ አይደለም ዋና ሐሳቡ። በቃ አሁን ለምሳሌ ሲሳይ አንተ ነቢያቶችን ታምናለህ አይደል? መጽሐፍ ቅዱስ ላይ ያሉትን ነቢይነታቸውን ትቀበላለህ እኮ ከቀደሙ ነቢያት አንጻር በጥቅሉ እኮ ሰጠው እኮ። ለምሳሌ አንተ አብርሃምን ምን ብለህ ነው ነቢይ ነው ብለህ የተቀበልከው? መስፈርት አምጣ። የለም በቃ አንዴ ሲሳይ ዳዊት ሲነሳ ዳዊት ያደረገው ነገር ስለሚነሳ ነው የምትፈሩት። አብርሃም ሲነሳ የአብርሃም መስፈርት የለም ነብይነቱ። ለዛ ነው የፈራችሁት። በዚህ እንዋያለን የምትሉ ከሆነ ግቡ። አይ እምቢ ከሆነ ኢትስ ኦኬ በቃ እኔ ጨርሻለሁ። አመሰግናለሁ። ለማንኛውም ሲስ ካለ ምልልስ ወይ ባክ እንደ ፎርዝ ምንም ጥቅም የለውም። ቻው ይታርገው ሻው እኔ የሐሳብ መስጠና ምንም ታዘኝ ሚውት አድርግና እያልክ አይደለም ተወራው ሚውት አድርገው ስትባል ሚውት አድርገው ሲያዳምጡ ቆረያ ለመወያየት እኮ ነው ሚውት አደርጋለሁ ግን በስነ ስርዓት ያው በስነ ስርዓት ሚውት አድርገው ደግሞ የምን ስርዓት ያስፈልገዋል? ሚውት ማድረግ አወራሩ ነው የምትባይት ወይ ያለ አይደል? ሚውት አድርገው አሁንም ተደረጋችሁ ማይ ብራዘር ሚውት አድርገው አሁን አትመጥነኝ በቃ ትችዋለሁ ባይ ጎበዛው እኔ በቃ ወረደ። እንደዚህ ነው ባይዘው። ስለ ውይይትም ማታውቁ ከሆነ ውይይት ግዴታ ኮምፓራቲቭ ወይም ደግሞ የሚነጻጸር ነገር ያስፈልጋል የሚል የመጀመሪያ አውሪዎች ወይም ደግሞ ተናጋሪዎች እነዚህ ሰዎች ናቸው። ውይይት ወይም ዲቤት ሰምታችሁና አይታችሁ ማታውቁ ከሆነ ግዴታ የሆነ አካል ከሆነ አካል ጋር ካላነጻጸርኩ በስተቀር ውይይት ታላረግ የሚባል የለም። ለምሳሌ መጽሐፍ ቅዱስ ተበርዟል አልተበረዘም በሚል ርዕስ ሊገባ ይችላል። ቁርአን ተበርዟል አልተበረዘም በሚል ርዕስ ብቻ ሊገባ ይችላል። ኢየሱስ ክርስቶስ እውነተኛ አምላክ ነው ወይስ አይደለም በሚል ስንት ጊዜ ሰው ተወያይቷል። ስለዚህ እነዚህ ሁሉ ርዕሶች ውይይት ተደርጎባቸዋል። አንድ ጥያቄ ነው የተጠየቃችሁት። መሐመድ እውነተኛ ነብይ ለመሆኑ ማለት እውነተኛ ነብይ ነው ብላችሁ ደፍራችሁ መወያየት ትችላላችሁ ወይስ አትችሉም? እውነተኛ ነብይ ነው ብላችሁ የምታምኑ ከሆነ ከዚህ አንጻር አዎ እውነተኛ ነብይ ነው ብለን እንቀበላለን። ኦኬ መስፈርታችሁን ማስቀመጥ እውነተኛ ነብይ ሊሆንባቸው የሚችሉ እና ብላችሁ የተቀበላችሁበትን መስፈርቶች ማስቀመጥ። ከዛ ያ መስፈርት ደግሞ ይመዘናል፣ ይታያል፣ ዲቤት ይደረጋል። ከዛ ሰው ማለት ትክክለኛውን መረዳት ወይም ደግሞ እውነተኛ ነው ወይም ደግሞ ሐሰተኛ ነብይነቱ ይገለጣል በራሳችሁ መጽሐፍም። ከዛ ደግሞ አይ በመጽሐፍ ቅዱስ ያሉ ነቢያቶች ማለት ያላቸውን መስፈርት እሳቸውም ያሟላሉ የምትሉ ከሆነ በዲቤቱ ማቅረብ ነው። ኦኬ አሁን ለምሳሌ ዳዊት ነብይ የተባለው ከዚህ አንጻር ነው፣ እሳቸውም እንደዚህ አይነት ነገር አላቸው ብላችሁ እንደማነጻጸሪያ ማቅረብ ትችላላችሁ። ሰለሞን እንደዚህ በመሆኑ ነብይ ተብሏል፣ ስለዚህ መሐመድም እንደዚህ ስላደረገ ነብይ ነው ብሎ እንደማነጻጸሪያ መጠቀም ይቻላል። አለበለዚያ ግን አሁን እናንተ ምንድነው እንዲህ አድርጓል እኮ ሲባል ኦኬ ዳዊትም እኮ እንዲህ አድርጓል ብሎ የማይመስል ርዕሱ ወዳልሆነ ጉዳይ ለማውራት ነው ዋና ሐሳባችሁ። ኦኬ ሰለሞንም እኮ እንዲህ አድርጓል ወይም ደግሞ አብርሃምም እኮ እንዲህ ብሏል የማይገናኝ ነገር ለማውራት ነው ዋና ሐሳባችሁ እንጂ መሐመድ እውነተኛ ነብይ ነው ወይስ አይደለም የሚለውን ማስረዳትም ወይም ደግሞ መወያየትም እንደማትችሉ በቃ እየነገራችሁ ነው። አዘይ እንደው ዘደ የሆስቱ ባለቤት የቤቱ ባለቤት አንድ ርዕስ አስቀምጧል። መሐመድ በቁርአናችሁም ቆማችሁ በመጽሐፍ ቅዱስ ባሉ ነቢያቶችም በትምህርታቸውም በህይወታቸው እውነተኛነቱ ማስረዳት ትችላላችሁ ወይ ነው። በቃ እንደማይችሉ አረጋግጧል። ይኸው እንደ ዝናብ እየተንጠባጠቡ ይወርዳሉ። ባይዘው ይኸው እንደዚህ ተንጠባጥቦ ይወርዳሉ። አዘይ እንደው ዘደ እውነቱ ሲነገራቸው ይሄን ሁልጊዜ ይሄ ርዕስ ሲነሳ ማለት ነው መሸሻ ወይም ደግሞ በቃ ከውይይቱ በላይ በርዕሱ እየተወያዩ ይቆያሉ። የሚከተላቸውን አጃጅለው በቃ ይኸው አይወያዩም የሚለውን ለማሳመን ነው የሚመጡት። ርዕሱን በተአምር ሊነኩት አይፈልጉም። ይኸው ስለ ርዕሱ ማውራት አይፈልጉም። እንደው ርዕስ መረጣ ግን ስንት ሰዓት ነው የተወያዩት? ስንት ሰዓት ተወያዩ እኮ ባይዘው እንዲሁን አይሁን በሚለው ስንት ጊዜ ተወያዩ። ነገር ግን ይሄ ርዕስ ስንት ጊዜ ሆነ ሲሶ ካነሳው ደፍሮ የሚወያይ ግን የለም። ርዕሱን ትተው ርዕሱ እንዲህ ይሁን በሚል ግን 3 ሳምንት ሙሉ ሲወያዩ ከርሟል። አንድ ሰው ደፍሮ ኡስታዝ በል ሼክ በል ኢማም በል ደረሳ በል ሁሉም እያንዳንዱ አሁንም ደግሜ
እነግራችኋለሁ። በዚህ ርዕስ ደፍሮ የሚመጣ ሰው ካለ ያው 24/7 ዝግጁ ነው። ባይዘው እኔ ክላሴን ቀጥቼ ለመወያየት ነበር፣ ግን እንደማይወያዩ ስለማውቅ ይኸው መንገድ ላይ ወጥቼ ነበር እየሄድኩ ነበር። እንዳልኩትም አልቀረም፣ ይኸው ተንጠባጥበው ወረዱ ማለት ሶ አሁንም አዘጋጅ የሚወያይ ካለ እሺ ብሎ የሚመጣልህ ካለ ያው መንገድ ላይ ሆነ ራሱ ለመወያየት ፈቃደኞች ነን ነው። ኦኬ ከታች እንዳላችሁ ተስፋ አደርጋለሁ። ሙስሊም ወንድሞቼና እህቶቼ ከታች እንዳላችሁ ተደጋጋሚ በቤቴን ጥያቄ እየጠየቅኩ ነው። እንግዲህ ቅድም ያሬዶ ሲናገር ነበር። እንግዲህ የነቢያት ቁንጮ የነቢያት መደምደሚያ እንግዲህ የመጨረሻው ነብይ በሆነው በነቢያችሁ ላይ መወያየት ለምን እንደማትፈልጉ ግራ ነው የሚገባው። ነብዩን ጀስቲፋይ ማድረግ ከዚህ አንፃር እውነተኛ የአላህ መልእክተኛ ናቸው፣ የአላህ ነብይ ናቸው። ኮሜንት ላይ ዩጋይስ ብዙዎቻችሁ ሚውት እያደረኩ ነው። ኮሜንት ለውይይት እየጠራ ናቸው ያልሆነ ነገር የምትጽፉ ሰዎች ሚውት እያደረኳችሁ ነው። ኦልሬዲ ለእንትን እያደረገ እንትን አይደለም። በቃ ኮሜንቱ ላይ ያልሆነ ነገር አትጻፉ። እኛ መተው እምነታቸውን እንዲያስረዱን እንዲሞግቱን እየጠራን ደግሞ ያልሆነ ነገር ኮሜንት ለምጽፉ ሰዎች እኔ ራሴ ሚውት እያደረኳችሁ አላችሁ። አሁንም ከታች ያላችሁት ሙስሊም እህትና ወንድሞቼ ይሄው በነብያችሁ በጣም እንግዲህ እንወደዋለን በምትሉ በነብያችሁ ላይ የውይይት ጥሪ እየጠራናችሁ ኑና ያው ክርስቲያኖች በቃ ኑና በዚህ ጉዳይ ላይ እስቲ በፊታችን የሚቆም የለም ብሎ እንትን እያሉ ነው። ገብታችሁ ሞግቷቸው። እንግዲህ በውይይት በነገራችን ላይ እኮ እንደዚህ አይነት ርዕስ እኮ አዲስ አይደለም እኮ ለሙስሊም። እኔና ታላቁ ደግሞ እኩል እያነሳን እኔ መሸማቀቅ ጀመርኩ። ኦኬ ሶ ብዙ ጊዜ ቤታቸውን ከፍተው እስቲ ስለ ስላሴ ንገሩን፣ እስቲ ስለ ክርስቶስ አምላክነት ንገሩን፣ ክርስቶስ አምላክ ነውን በመጽሐፍ ቅዱስ እያሉ እኮ ይጽፋሉ። እነዚሁ ወንድም እናቶች እኮ አዲስ እኮ አይደለም። አሁን ምን አዲስ ነገር መጣ? ለምሳሌ ክርስቶስ አምላክ ነውን ብለው ቤታቸው ለጥፈው የክርስቶስን አምላክነት በመጽሐፍ ቅዱስ አስረዱ ይላሉ። ገብተን እናስረዳ። የክርስቶስን አምላክነት ስናስረዳ ሙሳ በዚህ ገብቶ ኢብራሂም በዚህ ወጥቶ ሱሌማን በዚህ ገብቶ አንልም። የክርስቶስን አምላክነት ይኸው በመጽሐፍ ቅዱስ አንጻር ይኸው በጥንታዊ አባቶች ትምህርት ይኸው ተብሎ ይቀመጣል እኮ። ኦኬ ሰው አሁን ምንድን ነው የሚከብደው? መሐመድ እውነተኛ ነቢ ነው። እውነተኛ ነቢ ለመሆኑ ምንድን ነው ትምህርቱ? ምንድን ነው ማስረጃው? ይኸው ከዚህ አንጻር የመሐመድ እውነተኛ ነብይነት በዚህ አንጻር ተብሎ ይቀመጥ። ቅድም እንዳልኩት አሁን ደጋግሜ እለዋለሁ፣ መጽሐፍ ቅዱስ ተበረዘ፣ መጽሐፍ ቅዱስ አንቀበልም። ለምን ተበርዟል? እጃችሁ ላይ ያለው መጽሐፍ ቅዱስ የተበረዘ ነው የተበላሸ ነው ያሉን ሰዎች መጥተው ደግሞ የመሐመድ እውነተኛ ነብይነት በመጽሐፍ ቅዱስ እንመዝን ይባላል እንዴ? ይሄ እኮ በቃ ዝም ብሎ ማታለል እኮ ነው፣ መሸወር ነው የሚሆነው። ስለዚህ እውነተኛ ነቢይ ነው ከተባለ እንደተባለው የማይታፈርበት ከሆነ በነብይነቱ ፕሩፍ ካለ ኦኬ፣ ነብይነቱ ላይ ትክክለኛ የሆነ የነቢያት ህይወት ካለ ይሄ ነው ብሎ ማስቀመጥ። ምንም እኮ የሁሉ ድርድር እሺ፣ አንድ ሚውት እያደረጋችሁ የሁሉ ድርድር ይሄን ስብሰባ እኮ እንደ ሀገር ብንሰበስበው ስንት እኔ ቤንዚን አውጥተን ነበር፣ የተደበቀውን ቤንዚን ቆፍረን አውጥተን ነበር። እና በጣም ቀላል ነው ጥያቄው፣ በጣም ኢዚ ነው። ስለዚህ የመሐመድን እውነተኛ ነብይነት ፕሩፍ አድርጉልን፣ አስረዱን። ይሄ ራሱ እኮ ኮምፓራቲቭ ነው በቃ። ምክንያቱም እኛ የክርስቶስን አምላክነት ስናስረዳ እንዳልኩት አልቁርጥቢ እንዲህ ብሎ ኢብኑ አባስ እንዲህ ብሎ በዚህ ገብቶ እያልን አይደለም። በመጽሐፍ ቅዱሳችን የክርስቶስን አምላክነት በደንብ አድርገን እናስቀምጣለን። እና እስቲ ይሄንንም የሚገቡ ካሉ በደስታ ቢያስረዱን። የመሐመድ እውነተኛ ነብይነት ፕሩፍ ማድረግ የሚችሉ ሙስሊም ወገኖቻችን ካሉ እናዳምጣለን ማለት ነው። ታንኪዩ በጣም ይኸው በድጋሚ ከታች ካላችሁ ሙስሊም እህትና ወንድሞቼ እኔ ባይዘቤ በጣም እኔ ራሴ 2 ቀን 3 ቀን ይህን ጥያቄ መጠየቅ ከጀመርኩ በቃ የሚመጣ ሰው ራሱ ጠፋ። ሰርፕራይዝ አድርጎኛል። ለምን በዚህ ልክ በመሐመድ ጉዳይ ለምን ማውራት እንደማይፈልጉ ሊገባኝ ብሎ አልቻለም። በዚህ አጋጣሚ ከላይ ገስ ላይ ያለ ከወንድሜ ሙስሊም ነህ ወንድማችን አለ ወንድማችን
ማለት እንትና ነው ኧረ ሲፓራ ብሎ ሙስሊም የለም እባክህ፣ ሙስሊም አይመስለኝም። ዘንድሮ እኮ ቲክቶክ ላይ እኮ እንደ ልጅቷ እኮ ምንም እኮ የምናውቀው ነገር የለም እኮ እኔ ነኝ እኔ አይደለሁም እኮ ተጀምሮ የለ እንዴ እንደ ልጅቷ። እሺ ከታች ያላችሁ እስቲ ከታች ያላችሁ ሙስሊም ወንድሞቼ በዚህ ርዕሰ ጉዳይ ላይ መግባት የምትፈልጉ ካለ ሙስሊሞች ደግሞ ካላችሁ መምህራኖቻችሁን ጥሩ ጠይቋቸው፣ ቻሌንጅ አድርጓቸው። ለምንድን ነው በነብያችን ላይ ውይይት ማትገቡ ብላችሁ ቻሌንጅ አድርጓቸው። ለምንድን ነው በእሳቸው ላይ ውይይት ማትገቡ? እነሱ በኢየሱስ ብቻ ይገቡ የለ እንዴ እናንተ? ይኸው ክርስቲያኖች እኮ በኢየሱስ ብቻ ይገባሉ እንዴ? ክርስቲያኖች በኢየሱስ ብቻ እየገቡ እናንተ እንዴት ነው? ኡስታዞቻችሁ መምህሮቻችሁን ቻሌንጅ አድርጓቸው። እንዴት ነው የኛ መምህሮች ምን ነካችሁ ምናምን ብላችሁ በዚህ አጋጣሚ ቻሌንጅ አድርጓቸው። ሐሳብ ያለው እስቲ መቀጠል ይችላል። ታላቁ ሌሎቻችሁ ሲሳ አንድ ጥያቄ ነበረኝ። እኔ ቅድም በጣም ኮምፓራቲቭ አይደለም ምናምን እያለች ስታነሳ ስለነበረ ማለት ነው የሰር ነው ራሱ በራሱ ኮምፓራቲቭ አይደለም ወይ? ቅድም ዮሐዴም እያለ ነበረ። ለምሳሌ ኢየሱስ አምላክ አይደለም ብለው ያምናሉ እነሱ አይደለም፣ እኛ ኢየሱስ አምላክ ነው ብለን እናምናለን። ስለዚህ የሶር ነው የሚሆነው። ይሄ ኮምፓራቲቭ አይደለም ወይ? እስከዛሬ ሲወያዩበት የነበረው አሁን ነብዩ መሐመድ ላይ ሲሆን ነው ወይ ግዴታ ከባይብል ማጣቀስ አለብን ብሎ የሚያስቡት? እንግዲህ ከታች አላችሁ ሙስሊሞች መምህራኖቻችሁን ጠይቁ። ሙስሊሞች ካላችሁ ወይ ታላቁ ቀጥል። አይ ምናልባት ይሄ ኮምፓራቲቭ ቴዎሎጂ ቢለው ነው እና ቆየ ኢንፎኑን ትንሽ ካፍ አርቀው እንደራቀ በል አሁን ሰናይ ነው። አጋዳ ምንድነው መሰለ የሆነ ሐሳብ ተነስቶ እንዲህ ነው ወይም እንዲህ አይደለም ብለህ በምታነሳቸው ሐሳቦች ውስጥ የኮምፓራቲቭ ነገር ልታነሳ ትችላለህ። ለምሳሌ ብዙ ሚስት ማግባትን መሐመድም አግብቷል፣ ሰለሞንም አግብቷል። ስለዚህ ሰለሞን ማግባቱ የነብዩን ነብይነት ኳሊፋይ አያረግም የሚል መከራከሪያ ልታመጣ ትችላለህ። እንዲህ ስታረግ ኮምፓራቲቭ ነገር ነው እያደረክ ያለው። እሺ ጥሩ ችግር የለውም። whatever በምንም አይነት መንገድ ሄዱና ትክክለኛ ነብይነቱን ፕሩፍ አድርጉልን። ይሄንን መናገር ይሄንን ለማሳየት የፈለጋችሁትን መስፈርት መጠቀም ትችላላችሁ። የፈለጋችሁትን መጽሐፍ መጥቀስ ትችላላችሁ። የፈለጋችሁትን ማለት ነው በቃ ሊተራሊ። ከዛ ውጪ ግን ይሄው እዚህ ጋር እንዴ ብሏል። እዚህ የሆነች እንትን ትሰጣችኋለች። የማታውቁ ሰዎች ካላችሁ ፒዲኤፍ ትሰጣችኋለች። እሷን ፒዲኤፍ ይዘው ነው በቃ ሁሉም ምንጫችሁ ሁሉም ማለት ነው። ከዛ ውጪ በክርስትና ሲሆን ትክክል፣ በዛ ሲሆን ስህተት፣ በዛ ሲሆን ስህተት፣ በዚህ ሲሆን ትክክል የሚሆን ምንም ነገር የለም። ደብል ስታንዳርድ የሚባል ነገር ስላለ ማለት ነው። ስላሴ ሁለተኛ አምላክ ወይ ነው ወይ ተብሎ እየተገባ ለምንድን ነው ነብይ ነው ወይ ተብሎ የማይገባ? ስለዛ ገብተው ይመልሱ ከሆነ ይመልሱ፣ ካልሆነ አንተ ግን ይሄንን ነገር በጣም አጠናከር ቀጥል። ተማራው አንድ ቀን ሊገቡ ይችላሉ። ያ እስኪመጡ ድረስ እንግዲህ እኔ ጥሬን እቀጥላለሁ። በዚህ አጋጣሚ ከታች ያላችሁ ሙስሊም እህትና ወንድሞቼ ራሱ መምህራኖቻችሁ በዚህ ርዕሰ ጉዳይ ላይ ለምን መወያየት እንደፈሩ እንድትጠየቁ ለማሳሰብም ጭምር ነው። እኛ በብዙ በራሳችን ጉዳይ ላይ ሁሌ ነው ውይይት ምንገባ። በክርስቶስ ላይ እንገባለን፣ መጽሐፍ ቅዱስ ላይ ብቻ እንገባለን፣ ስላሴ ላይ እንገባለን። እኛ ማንገባበት ነገር እኮ የለም እኮ ማንገባበት ነገር የለም። ለምንድን ነው በዚህኛው ርዕስ ላይ እኔ የምር ሰርፕራይዝ አድርጎኛል። ከታች አሁንም ካላችሁ ሙስሊሞች አንድ ቁጥር ላኩልኝና ሐሳባችሁን ብንሰማ እንግዲህ መልእክት እንኳን ብታደርሱ አሪፍ ነው ባይ ነኝ። ቢኒ የምትለው ነገር አለ የምትጨምረው ነገር? አይ እኔ በቃ ርዕስ ከተቀመጠ በኋላ ርዕሱ ላይ መወያየት የሚፈልግ ሰው ካለ ነው አንድ ቁጥር መጻፍ ያለበት። ከገባችሁ በኋላ ስታስረዱ 2 ሰዓት ይፈጃል ከውይይቱ በላይ ማለት ነው። እኔ ግን ሳላደንቃቸው አላልፍም ሙስሊሞቹን። ምክንያቱም እስልምና የቆመው መሐመድ ላይ ነው። መሐመድ ተነካ ማለት የሞተሩ ብሎን ተፈታ ማለት ነው። በቃ ፍርስርሱ ነው የሚወጣው።
አሁን በአላህ ዙሪያ እንወያይ ብትላቸው ቢያንስ አንድ ሁለት ሰው አታጣ። ግን በመሐመድ ጉዳይ ቢሞቱ አይገቡልህም። ቢሞቱ ገቡ ማለት እስልምና በቃ ፈረሰ ማለት ነው። በ2026 ፈረሰ ማለት ቢሞቱ አይነኳትም። እኔ አሁን ቅድም ያሬድን ምን አለችው? ስለ ንጽጽር አታውቅም ማለት ነው። በቃ ስለ ሸመገልክ ምናምን ነገር አለችው። ገና እኮ ከኛም ታናሽ ነው። ስለ ሸመገልክ አታውቅም አለችው። እንዴ ኦሳማ ከአቡ ጋር እኮ ክርስቶስ አምላክ ነው አምላክ አይደለም በሚል በመጽሐፍ ቅዱስ ብቻ እኮ ገብተዋል። እኔ ከሰባ በላይ ዲቤት አይቻለሁ። ኢየሱስ ክርስቶስ አምላክ ነው አምላክ አይደለም በሚል በመጽሐፍ ቅዱስ ብቻ እኔ በጣም ሰባ ቁጭ ብዬ አይቻለሁ። እነዛ ኡስታዞችሽ ጭንቅላታቸው አይሰራም ማለት ነው። ከነሱ ነው መጀመሪያ ያለብሽ። እንዴ እናንተ ጭንቅላታችሁ አይሰራም እንዴ? እንዴ በክርስቶስ አምላክነት ብቻ እንዴት ትወያያላችሁ? ንጽጽር አድርጉት እንጂ ከአላህ ጋር ነጻጽሩት እንጂ አትይም ነበር። አየሽ፣ እንደዛ ብትኖር እውነተኝነት ይኖርሽ ነበር። ልክ መሐመድ ላይ ሲመጣ የሆነ ነገር ትፈልጋላችሁ፣ ምርኩዝ ነገር በቃ ውሸተኛ እንደሆነ ሐሰተኛ እንደሆነ ገብቷችኋል። ግን ከማጋ ሄጄ ልለጠፍ ነው። አሁን ስለ ነብዩ መሐመድ አምላክ እንትን እውነተኝነት ብትወያዩ ሌላ የምትፈልጉት ለምን መሰላችሁ? መሐመድን ትተውትና እንደተባለው ወይ ሰለሞን ጋር ትዘፈቃላችሁ ወይ የሆነው ጋር ትዘፈቁና በቃ ሌላ የማይገናኝ ርዕስ አንስታችሁ ረጅም ሰዓት ትወስዳላችሁ። ከዛ መሐመድ ሳይነካ ያልፋል ማለት ነው። ሳይነካ ያልፋል። ስለዚህ አሁንም እኔና ሲሳይ እስከ መስከረም ድረስ ቃል ገብተናል። እስከ መስከረም ድረስ ካገኘን ካላገኘን ሙስሊሞች ከዚህ የምትማሩት ነገር ሊኖር ይችላል ብለን ነው። እስከ መስከረም ድረስ በመሐመድ እውነተኝነት ላይ የሚወያይ ሙስሊም ካለ ከናንተ በኩል ገፋፏቸው። ከሰር ያላችሁ ኮሜንተሮች ሂዱና ተወያዩ። ለምን ቤት ዘግታችሁ ልትቀመጡት? ውጡና ተወያዩ። እንዴ መሐመድን እውነተኛ ያስደርጉት እንጂ ምናምን በሉና ቻሌንጅ አድርጓቸው። እኛም ደግሞ ይሄንን ርዕስ አንለቅ። በዚህ እንስማማ። ከዚህ ከተስማማን ውይይቱ ይሆናል ብለን እናምናለን። እዛ ውጪ ገብተው የሚከራከሩት ሲሳይ ረጅም ሰዓት የሚወሰደው በክርክር ነው እና ያን ረጅም ሰዓት የሚወሰደውን ተወውና እወያያለሁ ሲል ቀጥታ ወደ ሰዓት ይገባል ማለት ነው። እኔ ግን በክርስቶስ ምን ያህል እንደኮራው ልነግራችሁ አልችልም። በክርስቶስ አምላክነት ጉዳይ ያለ የገባችሁ ሙስሊሞች ከሆናችሁ እስቲ ማይካችሁን ክፈቱና ሐሳባችሁን ስጡን። ለመወያየትም ከመጣችሁ ነገር ሲስ ይቅርታ ይቻላል። እሺ ሶሪ ጣልቃ ስለገባውና ቪዲዮ ለቅቅ ያለው እየገባችሁ ታዳምጡት፣ ይጠቅማችኋል እና ኮፒ ሊንክ አድርጉልኝ ይጠቅማችኋል፣ ስለሚጠቅማችሁ ማለት ነው። ቴንክ ዩ ሲስ። እሺ ዩ ዌልካም ሊሽ ዝምታ ትልቁ ላይ ሆነ አንተ ለታብታብ እንድመች እኮ አሲሷ ትልቁ ላይ ሆነ እኔን መስሎኝ ታላቁ ፋሪስን ይቀበሉ ታላቁ ትንሽ ልቆይ ይችላል። መንገድ ላይ ነኝ የዲያቆን እርሶ ይቀበሉትና እኔ እገባለሁ ወይ ሌላ ሰው ሲመጣ ችግር የለውም። እሺ ፋሪስ ሳቡ ፋሪስ አይኔ ሲስን ነበር የፈለኩት ነው እንዴ? እሺ ሲሶ ፋሪስ ይፈልጋል ወይ ፋሪስ እየሰማሁ ነው። ከፍተዋል እና ጠይቅ። ሌላ የኔ ጥያቄውን ግራ የገባኝ ማለት ነው። አሁን ለምሳሌ የነብዩን ነብይነት እውነተኛ ነብይነት ከቁርአንና ከሐዲስ አስረዱን። እኛ ደግሞ ቁርአንና ሐዲስን ተጠቅመን የነብዩ እውነተኛ እንዳልሆነ እናስረዳለን ነው ርዕሱ። አለ በተባለ ማስረጃ በሙሉ ከየትኛውም አምጥተህ ነብዩ መሐመድ እውነተኛ ነብይ መሐመድ መሆናቸውን አስረዳን ነው። እሺ ከኔ አገነሳ አሁን ለምሳሌ ከኡስታዞችም ይሁኑ ከሚመጡት ሰዎች አገነስቶ ነው ደግሞ ነብይ አይደሉም የነብይት መስፈርታ ይሄ ነው ብሎ በመረጃዎችን ተጠቅሞ ነው አይደል? መጽሐፍ ቅዱስና ቁርአን ተጠቅሞ ነው የሚከራከረው። እኔ ለእንጀራ ይኸውልህ ወንድሜ፣ አንተ እውነተኛ ሊያደርግልህ የሚችለው እውነተኛ ሊሆን የሚችለው ለምሳሌ እኛ በክርስቶስ አምላክነት ጉዳይ ስናወራ
ምክንያቱም እውነተኛ መሆኑን ነው የምትነግረለኛ። አንተ መሐመድን እውነተኛ ነው ካልክ ከሐዲስ አውጥተህ ከፈለከው ነገር አምጥተህ እውነተኛ ነው የሚያስብለውን ነገር ማሳየት ትችላለህ። አንተ እኔ እውነተኛ አይደለም ብለህ የምታስረዳኝ ከምንድን ነው? ምንም መስፈርት አድርገን ከሐዲስ ከራሴ ከሐዲስ ይሄን ነገር የሚያደርግ ይሄን ነገር ስላደረገ እውነተኛ አይደለም ትላለህ? ኖ እውነተኛ እንዳልሆነ አንተው ከምትመዝንበት ሚዛን እየመጣ ማሳየት ይቻላል። አሁን ለምሳሌ እኔ አሁን እውነተኛ ነብይ ነው ያልኩት አሁን ለምሳሌ ተአምር ስለሰሩ ላለው አንተ ተአምር አለመስራታቸው ነው የምታስረዳኝ? ሐዲስ ቁርአን አዎ ተአምር እንዳልሰራ ቻሌንጅ ትደረጋለህ። የትኛውም ቦታ ተአምር እንዳልሰራ ቻሌንጅ ትደረጋለህ። ስለዚህ አሁን እኮ እናንተ ለምን ግልጽ አታደርጉትም? ቁርአንን ተጠቅመን እኮ ነው እናንተ የምታመጡት አንድ የእውነተኛ አምላክ ነብይነት ነው ብላችሁ የምትቀበሉት መስፈርቶች አሉ። እነዛን ጥቀሷቸው። እነዚህን አያሟላም። እዛ ደግሞ ሌላ ደግሞ ራሳችሁ ቤት ከፍታችሁ በዚህ ሲሲ ለምሳሌ እኔ ቢኒያም እባላለሁ አልኩ። የት ሰፈር ነው የምትኖረው? እንደዚህ እዛ ሰፈር ለመኖር ማስረጃ አቅርብ ካልከኝ እንዴ እዛ ሰፈር ለመኖሬ ሊያስረዳልኝ የሚችሉ ማንኛውም ዶክመንቶችን እኮ አመጣለሁ። ማንኛውም የሰው ምስክር ሁሉ ላመጣ ይችላል። ስለዚህ እውነተኛ ነው እንድትለኝ አንተ እኔ ማስረጃ የሆኑትን ነገሮች ሁሉ ማምጣት ይችላል። የራስህ ማስረጃ ይዘህ ትመጣለህ። በቃ አለቀ። ይዤ እመጣለሁ። በቃ እንዴ አሁን እኔ መሐመድ እውነተኛ ለመሆኑ ከፈለክበት ይዘህ መምጣት እኮ ነው። አንተ ከፈለክበት እንዴ ከየት ላምጣ እኮ አይባልም እውነተኝነት ለማረጋገጥ። ያለ በለዛ ማምጫ የለኝም ካልክ እውነተኛ አይደለም ማለት ነው። በምን መዝነ ያስከው እንላለን። ስለዚህ ከዛ አንፃር ተረዳ። እንዲህ ጥያቄ እንዲፈጥርባችሁ ነው እኛ የምንፈልገው። ሄዳችሁ ቻሌንጅ አድርጓቸው። እናንተ አትወጡትም ይሄን ውይይት ግን እዛ ንጽጽር የሚሰሩ ልጆች አሉ። እነሱን ቻሌንጅ አድርጓቸው። እነሱ አውቀው ነው እናንተ የሚልኳቸው። ስለዚህ እነሱን ቻሌንጅ አድርጓቸውና እነሱ መጥተው ይወያዩ። ውሸት ነገር እውነት ነው ብሎ መቅረብ በጣም ከባድ ነገር ነው። ለዛ ነው እንደዚህ የተፈራው። ስለዚህ ይሄ ቻሌንጅ ይቀጥላል። በቅንነት መታችሁ ይሄንን ነገር ተቀላቀሉ። ሲሲ የሚገባ ካለ ይግባ። ለፍትሃዊነትህ በጣም ደስ ይላል። በጣም ቴንኪዩ ለማለት ወዳለሁ። ምክንያቱም በእኩል ማንም ተራውን ጠብቆ እንድናገር ማድረግ አንድ ፍትሃዊነት ነው። ሁለት ደግሞ ቅድም ልጅቷ ስታስረዳ እንደ ጥያቄ ከቁርአንና ከሐዲስ ማስረዳት እንችላለን ብላ አስቀምጣ ነበርና ያ ነገር ተነስቶ ነበርና በሰዓቱ እዚህ ጋር ንጽጽር ከሆነ በሁለት በኩል መታየት አለበት በሚለው ነው ያስቀመጡት። እዚህ ጋር የሚታየው ነገር ግን አንድ የቤቱ ባለቤት ጉዳዩን እንዳይረዳ እየዘጋችሁበት ያለው ሁኔታ አለ። መሀል ላይ ገብታችሁ ሽፍት እያደረጋችሁ ያን ነገር አሁን ለምሳሌ ቢኒያም እኔ በልጁ ቅድም ረያንም ባነሳው ነገር ላይ በመጽሐፍ ቅዱስ አንግል ብሎ ሲያነሳም ኦኬ በዛም ቢሆን ቀጥል ብትልና በዛ አንጻር ቢያስቀምጥ ያም ችግር አልነበረውም። አይ በዛ አይሆንም ተብሎ እስከዚህ ድረስ ዝም ብሎ ምንም ላይ ሳይደረስ ይሄ ሁሉ ሰዓት አልቋልና አሁን ስለ ኢየሱስ ጌታ አምላክ መሆኑና አለመሆኑን ብለህ ስትከራከር ከፈለከው አስቀምጠ በዚህ አስረዳለሁ ካልክ እሺ በዛም ቢሆን አስረዳ ተብሎ ውይይት ሲካሄድ ነበርና እንደዛ ብትቀጥሉ አሪፍ ነው የሚል ሐሳብ አለኝና አንዳችሁን ባትገፉና የማንኛውም ሰው የራሱን ሐሳብ የማስቀመጥ ነገር ቢኖር ክርስትና መቀጠሉ እሺ ቀጥልሽ ሲሱ እሺ ታላቁ ቀጥል ታላቁ ተሰጧቸው እኮ ነበር እድል። አሁን እኮ አንተ የምትለው ማለት ነው አለም እነሱ እንወያይ ብለው እኛ ኖ ብለን እኮ አይደለም ሀቢቢ። ሲጀመርም የውይይት ጥሪውን
ርዕስ ከፍቶ እየገባው እሱ ነው። ስለዚህ እሱ አቅርቦ እንዴት ሪጀክት ሊያደርጋቸው ይችላል? ሲጀመርም የወጡት በራሳቸው ሀሳብና በራሳቸው ፈቃድ ነው እንጂ የነብይ መሐመድ ነብይነት ላይ ብትፈልግ መጽሐፍ ቅዱስ ላይ ብትፈልግ ቁርአን ላይ ብትፈልግ ሐዲስ ላይ ብትፈልግ ሸርህ ላይ የፈለግከው ገብተህ ተወያይ ስትባል አይ እኔ ሲሉ ነበር እኮ ዳዊትንም ካላልኩ አንዴ አይ እኔ ዳዊትንም ካልጨመርኩ መሐመድን ብቻውን አላወራበትም ካልክ ወይ ታፍርበታለህ ወይ ሐሰተኛ ነው ብሎ ውስጥህ ያምናል። አፍህ ነው ነብይ ነው የሚለው ማለት ነው። ምክንያቱም እኔ ክርስቶስ አምላክ ነው ወይ ተብሎ ሲጠየቅ አዎ ነው ብሎ ዲፌንድ ለማድረግ ማንኛውም ክርስቲያን በዚህ ቶፒክ ብቻ ገብቶ ተወያይ፣ በኢትዮጵያም ከኢትዮጵያ ውጭም ማለት ነው። በነብዩ መሐመድ ብቻ አይደለም በነገራችን ላይ የአላህና የስላሴ ውይይት አቅርባችሁ ነበረ፣ ተቀበልን። አትፈልጉም። እስልምና እስላሞች በእስልምና ውስጥ የሚኖሩት እስልምና ትክክል ስለሆነ ሳይሆን ክርስትና ሐሰት ነው ብለው ስለሚያስቡ፣ አንተም አሁን እዛ ውስጥ ያለኸው ክርስትና ሐሰት ነው ብለህ ስለምታስብ እንጂ እስልምና እውነተኛ ሃይማኖት ነው ብለህ ስለምታምን አይደለም። ስለዚህ ምንድነው የሚቀልህ? ሐሰት ነው ብለህ የምታስበውን ሃይማኖት ዲፈንክ ማድረግ ነው እንጂ እውነት ነው ብለህ የምታምነውን ነገር ማስቀመጥ አይደለም። ስለዚህ የትኛውም ሙስሊም እስልምና ትክክል ነው ብሎ ሊወያይ አይችልም በተአምር። መሐመድ እውነተኛ ነብይ ነው ብሎ ሊወያይም አይችልም። እንደዚህ ለምን አታርጉ? ስለዚህ በማስረጃ አንተ በተነሱ ርዕሰ ጉዳይ ላይ አንተ መምህራኖች መተው እስልምና በራሱ ብቻ ቆሞ ራሱን ብቻ እስልምና ራሱን ብቻ ዲፌንድ እንዲያደርግ ጀስቲፋይ እንዲያደርግ ቆይ ሲሶ እዚህ ጋር ይሄ በተነሳው ፖይንት ላይ ሐሰተኛ ነው የሚለውን በመረጃና በማስረጃ አስደግፈ እኔን አስተምረኝ እስቲ። ነብዩ መሐመድ ሐሰተኝነትን በማስረጃ አስደግፍና አስተምረኝ። አሁን ያስተምሯል፣ ችግር የለውም ያስተምሯል መምህራኖች። ግን አንተ ንጽጽር ላይ ትሰራለህ በዚህ ጉዳይ ላይ? ንጽጽሩ አይደለም አሁን ምንድነው የሚታየው? ፖይንት እኮ መገፋፋቱ ነው የሚታየው እንጂ ለማስተማር ወይ እንትን አይደለም። ለማሸነፍና ለመሸናነፍ ነው ፖይንት የተያዘው። አሁን ገብቷል። እኔ አሁን የምፈልገው አንተ እዚህ የነፍስ ጉዳይ በራስ ሚዛን አስቀምጥና እኛ እኮ ለዚህ ለፉክክር አይደለም የመጣ ነው አባቴ። ታላቁዬ ዓለም ለምሳሌ ዓለም ቤተ እምነት ምንድን ነው? ሙስሊም ነህ ክርስቲያን ነህ? ኧረ ሙስሊም ነኝ። ዓለም ጥያቄ እኮ አንድ ነው። ሙስሊም ነህ ክርስቲያን ነህ? ነብዩ መሐመድ ሐሰተኛ መሆኑን በማስረጃ እኔን አስተምረኝ አልኩ። ዓለም ሙስሊም ነህ ክርስቲያን ነህ? ባለ መስፈርት ነብይ የሚያስደርገው መስፈርት ስተዋል በሚለው ፖይንት ላይ ዓለም እየሰማን ነው። ሌላ ቤት ገዝት ላይ ሌላ ቤት ነው እየተከታተለ እየሰማን ነው። ወላሂ ክርስቲያን ነኝ እንደ ዓለም ስማ፣ ሽፍት ለማድረግ እኮ ነው። አሁን እስከ ቅድም ሳያችሁ ነው። ከዚህ በፊት አሁን መዝሙሩም ሳይ የራስ ሐሳብ የመግባባትናረግም ቆኛ ራሱ ርዕሱን አምጥተን የትኛው ሽፍት እናደርጋለን? መጀመሪያ አንተ ሙስሊም ነህ ክርስቲያን? ዓለም ይኸውልህ ሐሰትና እውነት ለማለት ነገሮች መስፈርት ያስፈልጋቸዋል። ዓለም ሌላ ቤት ገዝት ላይ ነው እንደ ያለው እኮ ነው ያልገባኝም። ዓለም እስቲ አንዴ ወደዚህ ቤት ተመለስ። ቆይ ዓለም ቤት ነው ያለው። አውርደው ሽፍት አታርጓ። ሽፍት ማውረድማ ትችላለህ። ማውረድ በዛ አንደኛ ናችሁ እኮ። ሽፍት አይደለም የኔ ጥያቄ አልገባችሁም? ማውረዱን ሰምቶታል። እዚህ ቤት ነው ያለው። ሽፍት አታርጉ። የኔ ጥያቄ በምን መስፈርት ነው? አንዴ ብራዘር ሲስ በአንድ ደቂቃ ለገላግለው በአንድ ደቂቃ እኔን ለመገላገል ነው። ከቁርአን ራሱ መሐመድ ሐሰተኛ ነው የሚል አሳያለሁ። ከቁርአን ከራሱ ቁርአን ክፈት። አንዴ ዳኒ
አንተ ሙስሊም ነህ ክርስቲያን አለም? ይኸውልህ አሁን እኮ መሆኑ አይደለም። እዛ ላይ አውጣውና ከፍቶ ያስረዳ። አለም ቤተ እምነትን ለምን ታፍርበታለህ? ለምን አትነግርም? እንዴ ሙስሊም ነህ ክርስቲያን እንዴ አንተ እንዴ ማለት ነው? አሁን ይኸውልህ እኔ ክጄ ወደ እናንተ ልመጣ ነው። አስረዱ። ቆይ እስቲ ተናገር። ቆይ ሙስሊም ነህ ክርስቲያን? እስቲ ተናገር። ወይ ሙስሊም ነን በለን ወይ ክርስቲያን ነን በለን። ሐሰተኛ መሆኑን አስረድተኝ፣ እኔ ወደ አንተ እመጣለሁ አልኩ። ሙስሊም ነው መዳረቅ አያስፈልግም። እንትን ፕሮፋይል ውስጥ ገብቼ ሪፖስቱን አይቻለሁ እና ሙስሊም ነው እንዳለ እንትና ነው ሪፖስት ያደረገው። ናትሻ እንትኑን አሳየው የመሐመድ የልቡ ስር ተበጥሶ መሞቱን እና የልቡ ስር ተበጥሶ የሞተ ደግሞ ያው ሐሰተኛ ነብዮችን የልባቸውን ስር በጥሽ እገላለሁ እንዳለው አላ እና የልቡ ስር ተበጥሶ እንደሞተ ኢቭን ማሳየት ምስሉ ሰዎች ካላችሁ አሳዩ። አለም አንዳችሁ አውሩት። አለም እሺ ዮኒ እያወጣ ነው። አትልቁኝና ለው ከዛ በፊት እንዲና አለ እሺ ታላቁ እሺ ወይ ታላቁ በጣም ጥሩ ክፈትና አሳይ። ዮኒን ትልቁ ላይ ታረግልኝና እሺ ቆይ ላሳየን። ማስረጃዎቹ ከመከፈታችሁ በፊት ኮመን ሴንስ የሚባል ነገር ስላለ አንድ ጥያቄ ልጠይቅህ። ነብይ በመርዝ ሊሞት ይችላል? አለም አለም ጥያቄ ነው። ነብይ በመርዝ ሊሞት ይችላል? አሁን ያልኩህ ጥያቄ እኔ ወደ አንተ እመጣለሁ ሐሰተኛ ነው የሚለውን ጥያቄ ተግባቦት አንተ እንደ ከቁርአን ላይ አሳያለሁ ብላ ሌላ ነገር ለማሳይ እኮ ነው። የተግባቦት ህግ እኮ ነው። አለም በእግዚአብሔር እንደ እኮ ሊያሳይ ነው። ዲያሎግ አድርገህ ይኸውልህ አንተ አሁን ይኸውልህ ራፋቱን ስሙዙንና ሪላክስ አድርግ፣ ሰውነትን ለቀቅ አድርገውና ፈታ አድርገህ ወደ ውይይቱ ግባ። አንተም ጥያቄ ሲኖር ጠይቀው፣ እሱም ጥያቄ ሲኖረው ይጠይቅ። ሰውነትን ቀለል አድርገው፣ ቶንን ቀነስ አድርግ፣ ወደ ውይይቱ ግባ። እሺ ነብይ በመርዝ ይሞታል ብለህ ታምናለህ? አለም የኔን ጥያቄ ሳትመልስልኝ ለምን ጥያቄ ትጠይቀኛለህ? መጀመሪያ አሳምነውና ነው የምታሳየው። በቃ ችግር የለውም። እኔ የምታሳምነኝ እኮ በዛ በማስረጃ በያዝከው ማስረጃ እንጂ አንተ በምታወራው አይደለም እኮ። በያዝነው ማስረጃ ነው። እሺ አንዴ ይኸው ምን ይላል ከስር ተመልከት። ቁርአን ነው እየተከፈተልህ። በል እስኪ ለማንበብ ሞክር። እስኪ አንበው እስኪ። በእኛ ላይም ከፊልን ቃላት ያላለውን ማለት ነው በቀጠፈ ኖሮ በኃይል በያዝነው ነበር። እሺ ምን ቢያደርግ ነው በኃይል የሚይዘው? ቢቀጥፍ አላህ ያላለውን ነገር ቢናገር ማለት ነው። ሁለተኛ ከዚያም የእርሱን የልቡን ስር ኤኦርታ የሚባለውን ማለት ነው በቆረጥን ነበር አለ ማለት ነው። ስለዚህ የሐሰተኛ ነብይ ቅጣቱ ምንድነው? የልቡ የደም ስር ተቆርጦ መሞት ነው። ይሄንን ትስማማለህ? ቁርአኑ ትክክል ነው እዚህ ጋር አለም። ሐሰተኛ ነብይ የልቡ የደም ስር ተቆርጦ የሚሞተው ይኸውልህ ወንድሜ ስማ፣ ለኔ እንኳን አንተ ሌላ ወሬ አታውራ ነው ወይስ አይደለም? አላመጣህማ። ቢሆን ኖሮ እንዲህ እናረገው ነበረ ማለት ነብይነት መስፈርት ጋር አይደለም። ቆይ ላሳይ ነው። ቆይ አንዴ አሁን ራስ መሰከርክለት እኮ ነብይ እንኳን አያውቁም። እንዴ ምን አይነት አብዱል ነው? አንተ ኖሮ አልቀጠፈም ማለት እኮ ነው። ቢቀር አንተ አልቀጠፈም ማለት ነው። አንዴ አንዴ ላወርድ ነው ተግባቦት። አሁን ይኸውልህ እንደዚህ አይነት ተግባቦት አለ። እንዳይወርድ ሲሲዬ ዝም ብለህ አስጨርሰው። ታላቁ ይቀጥል። አለሜ መሰከርክ እኮ ጨረስክልኝ እኮ እኔ እንዳላ ይኸውልህ ቢቀጥፍ ኖሮ አዳምጥ። ቆይ እንዲህ እናረግ ነበረ አልቀጠፈም ማለት ነው። ነብይ ነው ብለህ መሰከርክ። አንተ አዳምጥ። ቆይ
ቢቀጥፍ ኖሮ ማለት ምንድነው? ኮንዲሽናል ቴንስ እኮ ነው። ቢሆን ማለት ነው። ለምሳሌ ህግ ሲወጣ በትራፊክ በዜብራ የማያልፍ እግረኛ ቢኖር 9000 ብር ይቀጣ ቢባል እኮ ካለፍክ ትቀጣለህ ማለት ነው። ባለው ነገርከኝ እኮ ኮንዲሽናል ቴንስ ነው። ስለዚህ እዚህ ጋርም ቆይ አንዴ አልቀጠፈም። ራስህ መሰከርክ ወንድሜ። ኧረ እኔ ከዚህ ጋር መቀጠል ይከብደኛል። ቀጥሎ በቃ እንዳችሁ እሺ ቆይ አንዴ ኧረ በጣም ይከብዳል ጋይስ። እንዴ ተግባቦት የለውም። አይሻና ታሳየው። ቆይ ዮኒዬ ፕሊስ አታሳየው። መጀመሪያ ይመን ኮንዲሽኑ ካልተስተካከለ ትክክል አይመጣም። ይኸውልህ ብራዘር በአማርኛ ነው። ዋሽተህ ቢሆን ኖሮ ይላል። ስማ ቆይ ዋሽተህ ቢሆን ኖሮ አውርታን ቆርጠን እንገልህ ነበረ የሚል ቃል ነው ያለው። አሁን እዚህ ጋር ዋሸ የሚል ነገር አልወጣንም፣ ግን በቁርአናችሁ ውስጥ ዋሽተህ ቢሆን ኖሮ በስማችን አውርታ የተባለውን የደም ቅዳውን ቆርጠን እንገልህ ነበር የሚል አለ ወይስ የለም? አሁን ባነበብከው መሰረት አለ ብለህ አሳየኸኝ አይደል እንዴ? ያ ማለት ወደ ነው አለ አላልኩም። ምን ህግ ነው የነገርኩህ? ህግ ነበር። አንድ አዳምጥ መጀመሪያ ነው ጥያቄውን ስማ። ጥያቄ ሳትሰማ እንድትናገር አደርጋለሁ። አዳምጣ ነገርከኝ እኮ። ከዛ ቢሆን ኖሮ ነበረ ግን ስላላረክ አላረግንህም ማለት ነው አይደል እንዴ? ቋንቋው ትክክል ነው። ስለዚህ አሁን ባነበብነው መሰረት በስማችን ዋሽተህ ለትክክል ሰው ነው እንደዚህ የሚባለው ወይስ ለትክክል አዳምጣ መጀመሪያ አዳምጥ፣ ሰው ይታዘባል። አሁን እኛ እኮ ይሄንን ባሳየነው መሰረት ገና ዋሽተሃል የሚለውን አላሳየህንም። ተረጋጋ። ስለዚህ ዋሽተህ ቢሆን ኖሮ በስማችን አውርታህን ቆርጠን እንገለው ነበረ የሚለውን ካነበብክ በኋላ ሲቀጥል ደግሞ ነብዩ ምን ሆኖ ሞተ የሚለውን ደግሞ ናቲ ያሳያል፣ ወይም ደግሞ ዮናታን ያሳያል። ነብዩ ሲሞት ምን ሆኖ እንደሞተ አሁን ከሳይ ሙስሊም ላይ ያሳያል። እሺ በዚህ ላይ አስረዳኝ። አሁን ይኸውልህ ቦታ እንሂድ። ይሄ ላይ ነብይነቱን ያሰች የሆነበትን ፖይንት አስረዳኝ። በዛው ላይ የከፈትከው ቅድም የከፈትከው ብትቀጥፍ ኖሮ ሚውታርግ ማስረጃና ቅርብ ሚውታርግ ብትቀጥፍ ኖሮ እንዲህ እናረግ ነበር፣ ብትዋሽ ኖሮ እንደዚህ እናረግ ነበረ ባለው ላይ ማስረጃና ቅርብ ሐሰተኛ ነው ያስብለዋል የሚለውን አስረዳኝ። አሬ ሲሶ ነው ሌላ ላይ ነው መሰለኝ ላቀርብ ነው። እናንብበው ዋናውን ሐሳብ ሌላ ላይ ትላለህ እንዴ? ለምን ስም ለማጥፋት ትላለህ? መልስልኝ ያልኩህን ነገር ልመልስ ነው። ሚውታርግ ጌታ ሆይ ነገርከኝ። ፖይንቱ ላይ ጨርስልኝ። ሌላ ቦታ ፖይንቱ ላይ ጨርስልኝ። ሚውታርግ ነው ያውራ። ኧረ እባካችሁ ከታች ያላችሁ ሙስሊም ንጽጽር የምትሰሩ መምህራኖቻችሁን ላኩ እባካችሁ። እንዴ እኮ መልስ መመለስ አልቻለም አለም። አንተ ተግባቦት እነዚህ እንትኖችን ራሱ እያወቅህ አይደለም። እኔ እንደዚህ ሰው አይደለም። እሺ አላቅም። ቆይ ሲሶ አላቅም እንበል። አንድ ሰው ወንጀል ማላቀው ልንገርህ እኮ አለም ይኸውልህ፣ አንደኛ እየሰማን አይደለም። ራስህ ውስጥ ያለውን ነገር ብቻ ነው የምጮህ እንጂ ከሰዎች ጋር እየሰማህ አይደለም። ውስጥ የሆነ ጩኸት አለ፣ እሱን ጩኸት ነው የምጮህ። እሱ ደግሞ ትክክል አይደለም። ሪላክስ አድርግ፣ ሰውነትን ለቀቅ አድርግ። ስለኔ እኮ ነው የምታወራው ሲሳይ። እኔ እኮ ስለኔ እያወራሁ አንተ ውስጥ ያለው እኔ እያወራሁ ከራሱ ለመስማት ፈቃደኛ አይደለም። ለምሳሌ አንድ ሰው ለምሳሌ ሰው ላይ ጥቃት ቢፈጽም ይህን ዓመት ይታሰራል ብሎ ኮንዲሽናል ስቴትመንቶች ይቀመጣሉ። ይህንን ነገር እንኳን ሲነግርህ አንተ ሌላ ነገር ውስጥ ነህ። በቃ እንደውም ጭራሽ አሁን ስለ ኮንዲሽናል ስቴትመንት ሲነገርህ ስለ ኮንዲሽናል ስቴትመንት ሲነገርህ አንተ ሌላ ነው ውስጥ የሚጮህ። እባክህ ቀለላ እንትና ራስን ዘና በልና ከሰዎቹ ጋር ከሚያወሩ ሰው ጋር በስነ ስርዓት ባኬንድ ፎርዝ አድርግ። እሺ ቀጥሉ። አሁን ምን ነገርከኝ? እሺ ሲሶ ባኬንድ ፎርስ ከሱ ጋር አይሆንም። ማስረጃ ላቀርብሽ። ዓለም ሚውታር አልሐምዱሊላህ ሚውታር ጌታ ስርዓት የለም እንደ ቆይ ዓለም ቆይ ተረጋጋ። ዓለም ገበያ አይደለም እኮ ዝም ብለህ ገብተህ የምታወራው ሚውታር። አልሐምዱሊላህ እያወራን ነው ከዓለም ጋር። ከሱ ጋር ስንጨርስ ትቀጥላለህ። ሚውታር
ጌታ ሆይ እሺ ዋናው ሐሳብ ምንድነው? ሚውት አርገ አንደኛ ምንድነው ሐሳቡ? ሙሐመድ ሐሰተኛ ነብይ ለመሆኑ እውነተኛ ላለመሆኑ ራሱ ቁርአኑ ይናገራል ነው። ቁርአንና ሐዲስ ሱራ 69 አያ ከ44 ጀምሮ ስታነቡ እንዲህ ይላል፣ በእኛ ላይም ከፊልን ቃላት ያላልነውን በቀጠፈ ኖሮ ሙሐመድ ከቀጠፈ በኃይል በያዝነው ነበረ አለ። ከዚያም ከእርሱ የልቡን ስር አውርታ ማለት ነው በቆረጥን ነበር ብሎ ይናገራል። ምን ሙሐመድ ከቀጠፈ በምን በአምላክ ስም። ከዛ ይመጣና እዚህ ሐዲስ ላይ ስታነቡ ሳሂህ ቡኻሪ 4428 ላይ ዘ ፕሮፌት ኢን ሂዝ አይልመንት ኢን ዊች ሂ ዳይድ ይላል። በህመሙ ጊዜ ሙሐመድ በሞተ ጊዜ ዩዝድ ቱ ሴይ ይል ነበር፣ ኦ አይሻ አይ ስቲል ፊል ዘ ፔን ካውዝድ ባይ ዘ ፉድ አይ ኤት አት ካይበር ጋር በበላሁት ምግብ ምክንያት ህመም እየተሰማኝ ነው ብሎ ይናገራል ሙሐመድ። ከዛ ኤንድ አት ዚስ ታይም በዚህ ጊዜ I feel as if my aorta is being cut from that poison. ያሟል እንዴ ልጅ ሚውት አድርግ እስኪ አንዴ። I ate at Khyber ይላል and at this time I feel as if my aorta is being cut from that poison. ከዛ መርስ እየተነሳ የልብ ስሬ እየተቆረጠ እንደሆነ ይስተማኛል ብሎ ይናገራል። ምን ሳሂህ ቡኻሪ 4428 ሱራ 69 አያ 44 ጀምሮ ላይ ከቀጠፈ በኔ ስም ምን አደርጓለሁ ብሎ ነበር፣ የልብ ስሩን በጥሰው ነበር ይላል። እዚህ ጋር መጥቶ ሙሐመድ እንደተበጠሰ ይሰማኛል ብሎ ከዛ ይሞታል ማለት ነው። ከዚህ እየተነሳ ምንድነው ባጭሩ እንደ እስልምና አስተምሮ ሙሐመድ ቀጣፊ ነበር፣ ሐሰተኛ ነብይ ነበር ባጭሩ። ኦኬ ጨረስክ? ጨርሻለሁ። ለዚህ ሪፊውት የምታደርገው ነገር ካለ ቀጥል፣ ካሌለ ደግሞ ሌላ ነገር በቃ ከሱ ጋር ላውራ። ሲሶ አዳምጥ። በቃ ቆይ ጠብቅ። እንደ ምንድነው መደራረብ አያስፈልግም እኮ። ይኸውልህ ግን ሲሶ እየሰማ የሚያወራ እዚህ ጋር አላህ በቁርአኑ ቢቀጥፍ ኖሮ እንዲህ እናረግ ነበረ ብሎ ሲያስቀምጥ አላህ ምን አለ? አልቀጠፈም። ቢዋሽ ኖሮ እንደዚህ እናረግ ነበረ ብሎ አልዋሽ ብሎ አስቀምጣለሁ። ከእንደገና ሐዲሱ ላይ ሄድክ። ቆይ አልክ እኮ አንተ አስቀመጥኩ። አንተ አልክ እኮ። አሁን ያሳየው ማስረጃ ምንድን ነው? አላልኩም። አሁን ያስቀመጥከው ምንድን ነው እንዴ? ከቀጠፈ የልቡን ደም ስር ቆርጣለሁ አለ እንጂ አልቀጠፈም የሚል ነገር የለም። ቆርጥ ነበረ ነው ወይስ ቆርጣለሁ ነው ያለው? በቆረጥ ቢቀጥፍ ኖሮ ማለት ምን ማለት ነው? ቢቀጥፍ ኖሮ በቆረጥን ነበር የሚለው ለወደፊት ወይ ስራ ወደፊት ከቀጠፈ ነው። አሁን እኮ ጉዳዩ አልቋል እኮ። ቢቀጥፍ አልቀጠፈም ማለት ነው መልሱ ወንድሜ። አሁን እዚህ ጋር እንትን ለማለት አንድ በል። ወደ ሐዲሱ እንምጣ ከፈለክ። ያሟል እንዴ? እየሰማኝ ነው አለ። ራስ መለስክልኝ እኮ ራስ። እኔ አሁን አጥጋቢ ነገር ብትመልስልኝ እኔ ቴንኪው ብዬ ነው የምወርደው። ግን አለም ኧረ አትጩ። እኔ ምልን ስማ፣ ቀስ ብለህ አውራ። እዛ ጋር ከቀጠፈ የልብ ደም ስሩን ቆርጠው ነበር አለ። እዚህ ሐዲስ ላይ ይመጣና ሙሐመድ እንደተቆረጠ ይሰማኛል ብሎ ተናገረ። ምን ማለት ነበረበት? እዛ ጋር ቆርጠነዋል፣ ቀጥፎ ቆርጠነዋል ማለት ነበረበት። አንተ የአማርኛ በአማርኛ ቋንቋ አፍን ፈተህ አማርኛን ማትረዳ ሰው ለብቶ ቀጥፎ እያቀጠፈው ከዛ በኋላ ነው እኮ ቢቀጥፍ ኖሮ በቆረጥ ነው ነበር። እባካችሁ መምህራኖቻችሁን ላኩ። እባካችሁ እኔ ኦሬዲ አንዴ ቆይ፣ አልሐምዱሊላህ እኔ የምልህ በዚህ ርዕሰ ጉዳይ ላይ ውይይት መግባት ትችላለህ? ቆይ አንዴ እኔ አይደለም እኔ ከሁሉም እኮ ከመንገደኛ ሙስሊም ጋር እኮ ለማውራት እኮ አይደለም የከፈትኩት እኮ። እኔ ትክክለኛ መምህራኖቻችሁ መጥተው በዚህ ርዕሰ ጉዳይ ላይ እንዲያወሩ እንጂ አሁን ማንኛችሁ ሙስሊሞች ግቡና አውሩ እኮ አላልኩም። ራሱ ሲጀምር እኔ
እናንተ ራሱ ሂዱና ቻሌንጅ አድርጓቸው። ኡስታዞቻችሁ፣ መምህራኖቻችሁ፣ ንጽጽር ላይ የሚሰሩ ሰዎች በነብዩ መሐመድ ጉዳይ ላይ ለምንድን ነው ውይይት ማገቡት? ያው ክርስቲያኖች ተደጋጋሚ እንዲህ አይነት ጥሪ እያደረ እንጂ እኔ አሁን ዝም ብሎ እግረ የሚያልፉ ማን እንዴ ሁሉንም አስገብቼማ እኔ እንትን አይደለም። አባ ችግር የለውም ባለጌ እኔ ለትላልቆች ጥሪ ያደረኩት አቅም ካለው ደግሞ አንድ ሰው እኔ ቤት መጥቶ እኔ አትንትን ነው ይሄ ቤት እኮ ዝም ብሎ ባክ ኤንድ ፎርዝ እንትን የምንልበት አይደለም። ደቂቃ ተይዞ በዚህ ርዕሰ ጉዳይ መወያየት ትችላለህ። የነብይ መስፈርት ይሄ ያፈርሰዋል ብለህ አንተ ታስባለህ? ቆይ አሁን ተተናገረ አይደለም አንተ ቆይ በዚህ በተነሳው ርዕሰ ጉዳይ ላይ መወያየት ትችላለህ? አትችልም? እችላለሁ። አሁን እዛው መጀመሪያ የከፈተበት ላይ እኮ በደቂቃ ትወያያለህ። በደቂቃ አይደለም እዚሁ አይን ባይን እየተያየን መልስ ለኔ ጥያቄ ወንድሜ ነው ከአንተ ጋር ጥያቄና መልስ ከሩም ወኔ እዚህ ጥያቄና መልስ አይደለም በተነሳው እኔ አሁንም መልእክት ለእናንተ ቁርአን ላይ የጠቀሰው እንተ ሐዲስ ላይ ያለው የተለያየ ሲጀመር ሲጨርስ ማለት ነው። እኔ ወንድሜ ሌላ ያኛው የሚለው ሌላ አባቴ አልሐምዱሊላህ ለኔ አልገባም። የኔ ሐሳብ እኔ የምፈልገው መምህራኖቻችሁን ነው። ጥያቄና መልስ የሚያደርግ አይደለም። ደቂቃ ወስዶ በስነ ስርዓት ደቂቃ ተሰጥቶት በዚህ ርዕሰ ጉዳይ ላይ ማውራት የሚችል የሙስሊም መምህር እሺ እንጂ ለሙስሊሞች አይደለም ጥሪ ያደረኩት። ሌላ ሰዓት ሌላ ቀን በቀጠሮ እንወያያለን። እሺ በቀጠሮ እንወያያለን። አንዴ ሁላችሁንም በጣም ይቅርታ አንዴ በጣም ያልገባ አልተረዳችሁኝም እንጂ አሁን እኔ ጌታ ኢየሱስ መከራችን